ሰላም የራክሽ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በሰከንድ ቪዲዮ ማለት ነው። ዛሬ ሁለተኛ ቪዲዮ ላይ ቀረስኩት። ሶሊያና አዲስ ሙዚቃ ለቃለች ከአንድ ቀን በፊት ማለት ነው። አይፋላይ የሚል ማለት ነው። እሱን ከእናንተ ጋር አብረን ፈታ ዘና እያልን እናየዋለን። በጣም ቫይራል ይወጣል ብዬ ነበር። ባለፈው ነበር ፕሮሞሽናል ቪዲዮ ነው ያየሁትና ግን 51000 ሰው ነው እስካሁን ያየው። አይ ዶንት ኖ ብቻ ይወጣል። ሜቢ ፕሮሞሽኑ በደንብ ስላልታየ ሊሆን ይችላል፣ ግን ይወጣል። ብቻ እሱን ሙዚቃ አብረን ፈታ ዘና እያልን እናየዋለን። ወደ ቪዲዮ Everyone touch. አብሮ አደጓ ነው ማለት ነው። ኦኬ ከሌላ ሰው ጋር ሲያት ደበረው ገንዘብ تخل أكاي تعسنا حنحني صقابا عيبني كان يتكرخبا صقابا عيبني كان يتكرخبا يا بيست ترانزيشن شوف أسوس الكسل عيبني كان يتكرخبا المجاجر ምን ተፈጥሮ ነው? ከሀገር ወጥቶ ነው ወይስ ለምን ተለቅሶ? ፍቅር የለም አንተ ጋር ታፈቅረኝም አይነት ነገር ግን አክቲንግ ረላሽ እዚህ ጋር ያያችሁን አክቲንግ በስማ ወይ ምንድነው እዚህ ጋር
ብር ሰታው ነው ወይ ሹገር ምናምን ኬዝ ብቻ ማለት ነው። በቃ እኔ አልችልም ማለች እሷ አይከለኝ ያለ መራራት ሰበሰማ ሚችኛው አይታየው ሶሊ ኦኬ እቺን ትቶ ገንዘብ ፍለጋ ወደዛችኛዋ ሄደ ነው መሰለኝ ጩቤው መጨረሻው ናፈቀኝ ነው እግዚአብሔር ያንተ ድፍረት ደግሞ ይለያል እናትዬን ትቷት ሄደ ከነሽታ ትናት ካጭካነ ንጽብቆይ መስኮነ ሕጂ ደሞ አነ ተረካቢት ኮይነ አይፋለይ ምባለ ከይመስለካ ሕነ ጽሑፍቶዮ በቃ ናይ ካልእየ አነ በቃ ናይ ካልእየ አነ በቃ ናይ ካልእየ ወይኔ አክቲንግ ግን እግዚአብሔርን በጣም የምትችለው በቃ ግደፈኒ በቃ ተወኝ ነው የተሻለ አገኘች አሁን እሷ ማለት ነው ናይስ ናይስ ማርያምን የሚገርም ክሊፕ በቃ የምር ምንም ዘፈኑ ባይኖረው ክሊፑን አይታችሁ ማለት ነው ምን እንደሆነ በደንብ ተረዱታላችሁ። በቃ ስቶሪ ቴሊንግ ማለት እኔ የምወደው ነው ክሊፕ እንዲያነ ክሊፕ ነው። በቃ ዘፈኑን በክሊፕ መናገር መቻል ማለት ትልቅ ጥበብ ነው። እግዚአብሔር ብቻ ጋይስ የዛሬ ቪዲዮአችን ይመስል ነበር። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁንም ወዳችኋለሁ። ባይ